በህይወት እያለን ምንም ጉዳት አያስከትልም ስለሚባል ኩላሊትን የሚሸጡ አንድ ኩላሊታቸውን የሚሸጡ ሰዎች አሉ። ይሄ ማድረጋቸው በሸሪዓችን እንዴት ይታያል ይላል። እናቴ ክፍለ ሀገር ነው የምትኖረው። የሷን ሐቅ ለመወጣት በብር ብረዳት እንዴት ይታያል? ብር ብቻ እየላኩኝ ብረዳት ለሞተ ሰው ይሁን ብሎ ነይቶ ሰላዋት ማውረድ ማለት ይቻላል ወይ? ለአላህ ዛት አለው ስንል ምን ማለታችን ነው ይላል። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ወደ እናንተ መድረሱን አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሆንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ አሚን። ማሻአላህ በተለያዩ አቅጣጫዎች ኢንሻአላህ የፕሮግራማችሁ ጥሩ ነው፣ ቀጥሉበት። በጣም ብዙ ቁም ነገሮችን እያገኘን ነው እያሉ ነው። እናንተንም አመስግነዋል። ለዛሬ ወደ መረጥናቸው ወይም ደግሞ ወዳገኘናቸው ጥያቄዎች ስናልፍ በ0912 መጨረሻው 67 የተላክልን የመጀመሪያ እናድርገዋለን። ሰላም አለይኩም። በህይወት እያለን ምንም ጉዳት አያስከትልም ስለሚባል ኩላሊትን የሚሸጡ አንድ ኩላሊታቸውን የሚሸጡ ሰዎች አሉ። ይሄ ማድረጋቸው በሸሪዓችን እንዴት ይታያል ይላል። ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን ጣሂሪን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕዱ ፈአስአሉላህ ሱብሓነሁ ወተዓላ አን ዩወፊቀና ሊማ ዩሒቡሁ ወየርዳህ ወየርዙቀና ሑስነ ኒያህ ኢነሁ ዐላ ኩሊ ሸይኢን ቀዲር። በመጀመሪያ ሁሌም እንደተለመደው ራሴንም አድማጮቻችንንም ተከታታዮቻችንንም በጥሩ ንያ አስታውሳለሁ። ኢንሻአላህ ይህንን ሐለቃ ከመጀመሪያው እስከ መጨረሻው በጥሩ ንያ እንድንከታተለው እንዲሁም ደግሞ የሚገኙትን ፈዋኢዶች እየተጠቀምን በኢዝኒላህ ተዓላ ሌሎችም ደግሞ ያስፈልጋቸዋል ብለን የምናስባቸውንም ሰዎች በማድረስና በማስተላለፍ ይህንን ሐቅ የማዳረስ ስራም ደግሞ ኢንሻአላህ እንድንሰራ በዚሁ አጋጣሚ እናስታውሳለን። ወደ ጥያቄው ሲሄድ ኩላሊትንም ሆነ ማንኛውንም የሰውነት አካልን መሸጥ አይቻልም። የሰው ልጅ ሰውነቱ አካሉ አማና ነው። አላሁ ተዓላ ነው የሰጠው። ማናችንም የሆነ ነገር ገዝተን አካላችን ላይ የገጠመው ነገር የለም። ከአካሎቻችን ሁሉም አካሎቻችን ከአላህ ሱብሓነሁ ወተዓላ የተሰጡን አማናዎች ናቸው። እንድንጠቀምባቸው ኸይር ነገር ላይ እንድናውላቸው ሹክራቸውን እንድናደርስ ደግሞ እንጠየቃለን፣ ታዘናል። ከዚያ ውጪ ሰው ጣቴ ነውና ሌላ ሰው ልሽጠው ወይ ደግሞ እጄን ወይ ደግሞ ጉበቴን ኩላሊቴን ብሎ ማለት አይችልም። ሐታ ደም እንኳን አይሸጥም። ስለዚህ ኩላሊት መሸጥ የሚባለው ነገር በሸሪዓችን ክልክል ነው። መሸጥ ደምም እንደዚሁ ይሄ ደም ልገሳ የሚባለው ነገር አለ። ከዚህ በፊት አብራርተናል። መሸጥ የሚባለው ነገር ግን ለደም ባንክ ይሁን ለግለሰብ ይሁን ለማን ይሁን አይቻልም። ሸሪዓው ይከለክላል። ያው ደማችን ከኛ ከወጣ በኋላ ያው ነጅስ ነው የሚሆነው። ለሚጠቅመው ሰው ደግሞ ይሄ እንጂ ሌላ ነገር የማይተካለት ሰው ደግሞ ይጠቀመዋል። ስለዚህ ያን ነገር መሸጡ አይፈቀድም። ኩላሊት በተመለከተ በልገሳ ደረጃ ዑለማኡል ኢስላም ይላሉ። ያው መቼም ድሮ የነበረ ነገር አልነበረም ይሄ ነገር። ከዚያ በኋላ ይሄ አመልያዎች፣ ሰርጀሪዎች እንዲህ አይነት ህክምናው ዘርፍ የሰፋ ሲሄድና የበለጠ በተሻለ አፈጻጸም እየተገበረ ሲመጣ ምናልባት አንድ ወንድም ለወንድሙ
አንዱን ኩላሊት ቢለግሰው ሁለቱም ኩላሊቱ ፌል ያደረገ ከስራ ውጭ ከጥቅም ውጭ የሆነ ሰው ካለ ያኒ በጣም አደጋ ላይ ስለሆነ እሱን ለማዳን እኔ ሐኪሞች ثقة የሆኑ ሐኪሞች ታማኝ የሆኑ ሐኪሞች አንድ ኩላሊትህን ለወንድምህ ብትሰጠው አንተም ለአደጋ አትጋለጥም። ያው መጠበቅ ያስፈልጋል ራሱን ወንድምህንም ደግሞ ማዳን ትችላለህ። ይሄ ደግሞ በተጅሩባ የተረጋገጠ ነገር ነው ብለው ከነገሩት ያንን ነገር ከثقة ሐኪሞች ተቀብሎ ሊላሂ ተዓላ ብሎ ተበሩዓን ሊያደርግ ይችላል። ይሄንን ራሱን ኸጠር ላይ ጥሎ ራሱን ለሞት ዳርጎ ሌላን ሰው የኔን ውሰድና እሱ ይዳን ሳይሆን ያው ሁለታችንም መኖር እስከቻለን ድረስ ኩላሊት ተካፍለን እኔ ሁለት እሱ ባዶ ከሚቀርና ከሚሞት አንዱን ኩላሊቴን ለለግሰው ወይም ደግሞ ለስጠውና በአመልያ ሰርጀሪ ተደርጎ እሱ መኖር ይችላል። አንተም ደግሞ ያው እነዚህ ነገሮች ተጠንቅቀህ መኖር ትችላለህ ተብሎ እሺም አንድ ኩላሊት ያለውና ሁለት ኩላሊት ያለው እኩል አይደለም። ጥንቃቄ ማድረግ መጠበቅ ያለበትን ነገር ይጠብቃል። ያው አንድ ሞተር ነው የሚሰራው ማለት ይቻላል ወይም አንድ ማጣሪያ ብቻ ስለሚሰራና ያንን ለማድረግ ፍቃደኛ ሆኖ ከለገሰ በልገሳ መልኩ ይችላል ይላሉ። ያው ቀዋዒዱ ሸርዕን መሰረት አድርገው መሷሊሖችን ከዛ በኋላ የመፈቀድና የመከልከልን ነገር ሚዛናዊ አድርገው ወዴትኛው ውስጥ ይገባል ይህ ነገር። ምክንያቱም ሐዲስ ላይ ኩላሊት ለግሱ የሚል መቼም አልመጣም። አሁን ባለው ሁኔታ ዑለማዎቹ አይተው በዚህ መልኩ ከሆነ ይቻላል ብለው ፈትዋ ሰጥተዋል። ስለዚህ በልገሳ መልክ እንጂ የሚሆነው በደለን አንሁ ገንዘብ መቀበል በሱ እሱን ሰጥቶ በገንዘብ መሸጥ የሚባለው ነገር ግን አይሆንም። ይሄ ሸርዓን አልተፈቀደም። ሌሎችም የምናስተውላቸው በዘመናችን አይናቸውን ለአይን ባንክ የሚሸጡ የሚያበረክቱ ከሞትኩ በኋላ አይኔ እንደዚህ ይደረግ ኩላሊት እንደዚህ ይደረግ እያሉ የሚናዘዙ ሰዎችም አሉ። በነገራችን ላይ የኩላሊት ልገሳም ቢሆን ሰውየው በሐያቱ እያለ ፈቅዶ ወንድሙን ለማዳን ብሎ ያለ ሙቃቢል በሽያጭ መልክ ሳይሆን በተበሩዕ መልክ ሊያደርገው ራሱንም ለጉዳት ሳያጋልጥ እሱ ሞቶ ሳይሆን በህይወት እንደሚቆይ በጤንነት እንደሚቆይ ግን ያው ይጠነቀቃል። ያንን ፈቀዱ እንጂ ዑለማዎች በህይወት እስካለ ድረስ ሰውየው ፈቀዱ እንጂ ከሞትኩ በኋላ ግን ኩላሊቴ ለእንደዚህ ይሁን አይኔ ለእንደዚህ ይሁን ልቤ ለእንደዚህ ይሁን ብሎ ማለት ግን አይቻልም። ያው አጋጣሚውን ጠብቀን ተያያዥ ነጥቦችንም እየመለስ እንድንሄድ ነው። ለምን እያስተዋልን ያለን አንዳንዶች በሚዲያዎች ላይ ሶሻል ሚዲያ ላይ ይሁን በማስ ሚዲያ በቴሌቪዥን በመሳሰሉት ላይ ምን እያናዙ ይታያሉ። ያው ካፊሮቹ በቀዋዒድ ሸርዕ ስለማይገደቡ የሆነ ነገር አይኑን ተናዞ ሞተ ከሪ ተብሎ በጣም በቃ እንደ ዝና እየተወራለት ሊሞት ሲል አይኑን ለአይን ባንክ ምናምን ለእንደዚህ ኩላሊቱ እንደዚህ አለና ኮን በቃ እንዴት አይነት መልካም ስራ ሰርቶ ሞተ እየተባለ የሚወራላቸው ሰዎች አሉ። ይሄ መልካምን መልካም ምንለው በሸሪዓ ሚዛን መዝነን ነው። ማ ሐሰነሁ الشرع فهو حسن وما قبحه الشرع فهو قبيح። እኛ አልহামዱሊላህ ሙስሊሞች ምንመራበት መናገር ያለብንን አውቀን ምንናገርበት መስራት ያለብንን አውቀን ምንሰራበት መተው ያለብንን አውቀን ምንተውበት ሸሪዓ አለን። ሌላን ማየትም አያስፈልገንም፣ ከሌላ መከጀልም አያስፈልገንም። በቴክኖሎጂ ጉዳይ ዑለማዎች በየዘመኑ አህልያ ያላቸው ዑለማዎች እያዩ የሚሰጧቸው ፈትዋዎች አሉ። ትክክለኛውን ፈትዋ ያስቀምጣሉ። ያንን እየወሰዱ መሄድ ምንም እንኳን ሽብሁ ዑለማ የሚባሉ ሰዎች ኒስፉ ዓሊም የሚሏቸው አንዳንዶች የግማሽ ዓሊም ይባል እንዲህ አይነት ሰዎች የሚደበላልቁትና የሚቀያየሩት ነገር ቢኖርም ያንን ኢህቲያጥ ተጠንቅቀን ትክክለኛ ዓሊሞች የሰጧቸው አንጋፋ ዓሊሞች በዘመናቸው የነበሩ ሙዓሲሮች ከህክምና ጋር በተያያዘ ብዙ ፈትዋዎች የሰጧቸው አሉ፣ ብዙ መልሶች የሰጧቸው አሉ። እነዚያን እየተከተልን ሸሪዓችን እየመለሰልን ይሄድልናል እንጂ በቃ አሁን ቴክኖሎጂው ሸሪዓን ቀድሞታልና ተብሎ እሱን መከተል ነው እንጂ አይባልም።
ማን ያላችሁ ቴክኖሎጂ ሸሪዓን ቀድሞታል ማለት ነው። ይሄ ራሱ ባጢል የሆነ ወሬ ነው። ለምን ዲን አልኢስላም አላህ በነቢዩ ላይ ያወረደው ሸሪዓ እስከ ቅያማ ቀን የሚሆን ሸሪዓ ነው። ለተወሰነ ጊዜ ብቻ ሆኖ ከዚያ በኋላ አዳዲስ ነገሮች ሲመጡ መልስ የሌለው ሸሪዓ አይደለም። አልሐምዱሊላህ እስልምና ሙሉ ነው። አልየውመ አክመልቱ ለኩም ዲነኩም ብሎ አላህ ሲነግረን በዚህ ቀን ዲኑ ሙሉ ሆነ ሲባል ቀዋዒዱል ኢስላም ለወደፊት ለሚመጡት ጉዳዮች መልስ የሚሰጡ መመሪያዎች በጠቅላላ ተሟልተውበታል ማለት ነው ዲኑ ላይ። ከዛ ውስጥ ነው ሁሉም ከዚህ ባህር ነው እየጠለቀ ሙጅተሂዱም እያወጣ መልስ የሚሰጠው። ስለዚህ እዚህ ውስጥ ያለው ያኒ አህካም ነገር ግን በነሱ ያልተቀመጠውን በእጅቲሃድ እያፍታቱ እየበተኑ እያብራሩ መልስ እየሰጡ እስከ ቅያማ ቀን ድረስ ይሄ ጉዳይ ይቀጥላል እንጂ ዲኑ ወደ ኋላ የቀረ ወይ ደግሞ ለጥያቄዎች መልስ የሌለው ዲን አይደለምና በዚህም ጉዳይ በጤና ጉዳይ በሕክምና ጉዳይ በመሳሰሉት በልገሳ ጉዳይ የትኛው ይቻላል የትኛው አይቻልም አይ ሐኪሞች ይቻላል ብለዋልና ይቻላል አይደለም እንለው ወይ ደግሞ ዘመኑ እንዲህ ነው የሚለውና የግድ መከተል ያለብን አይደለም። ማ يقوله الشرع ሸሪዓችን የሚለውን እንከተላለን። ሸሪዓችን ጥሩ ያለውን ጥሩ መጥፎ ያለውን መጥፎ ብለን እንሄዳለን። ናም ምንም እንኳን ሰዎች ስለማያውቁት ነገር ከሆነ የሚያጋጥማቸው የሚያውቁትን መጠየቅ ግድ ነው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ማያውቁ ሰዎች የሚያውቁትን መጠየቅ አለባቸው። ጠይቀው ይብራራላቸዋል። ይሄ ዲኑ በዚህ መልኩ ፈቅዶታል፣ ይሄን በዚህ መልኩ ይባላሉ። ክልክል የሆነውንም ደግሞ ክልክል ነው ሲባሉ ሸሪዓ ለመገዛት ራሳቸውን አዘጋጅተው መምጣት አለባቸው። በ0973 መጨረሻው አሁንም 73 ትላክልን ጥያቄ ምንድነው የሚለው? ሰላም አለይኩም እናቴ ክፍለ ሀገር ነው የምትኖረው። የሷን ሐቅ ለመወጣት በብር ብረዳት እንዴት ይታያል? ብር ብቻ እየላኩኝ ብረዳት። የእናት ሐቅ ያው ብር ብቻ አይደለም፣ ብር መስጠት ብቻ አይደለም የእናት ሐቅ። እናት ከሐቆቿ መካከል ልጇ ሊዘይራት ሊጠይቃት ሲለቱ ረሒም አቅርብ አርሐም ላቸው እናት ነች። ዋሊደይን እናትና አባት እና የመዘየርም የመጎብኘትም የችግር ጊዜ መድረስም ይሄ አንዱ ሲላ ነው ወይም አንዱ ኢሕሳን ነው ወይም ቢር ነው። ቢር ሲባል ብር ብቻ አይደለም ወይ ብር መላክ ብቻ አይደለም። በቃ ይሄን እኮ ለሌላም ሰው ይደረግ ይችላል። የሆነ ሰው ቸገረኝ ሲለው በቃ አፉን ዝም እንዲለት ብቻ የሆነ ገንዘብ እየላከ ዝም ማስባል በቃ ችግር አታውራ ወይ ደግሞ በቃ ሲቸገረ ብቻ ጠይቀኝ እያለ ማለት ይሄ ለእናት ለአባት ሳይሆን ለሌላም ሰው የምናደርገው ነገር ነው። ለሌላም ሰው አቅም ያለው ሰው እንደዛ ሊያደርግ ይችላል። እናት አባትና አርሐም ሲሆኑ ዝምድና ሲኖር እናት አባት የበለጠ ደግሞ ቅርብ ስለሆኑ ከዚያ ሌላ የሚፈልጉት ነገር አላቸው። ልጃቸው ይናፍቃቸዋል። እሱ ምናልባት እንደ መናፈቅ የሚባለው ነገር ነው በዱንያ መሽሁል መሆኑ ወይ ደግሞ በሌላ ነገር ወጥቶለት ከሆነ ወይ በባህሪው በጸባዩ ላዓሪፍ አንዳንድ ሰዎች ድንድን ያለ ሰው ይኖራል። በቃ ይሄ አይነት ስሜት ማይሰማው ሰው። እናት ደግሞ በጠብዓ እናት ስለሆነች ልጇን ከጽንስነቱ ጀምሮ ሹዑር እያደረገች 9 ወር ተሸክማ ወልዳ ከወለደችበት ቅጽበት ጀምሮ የምታውቀው ልጇ ነውና ያ ሁላ ነገሩ ሁሌም እሷ ጋር ልጅ ሆና የምታየው በቃ አሁንም ልጅ ሆኖ ነው የምታስበው። ለሷ አያት እንኳን ቢሆን ማለት ነው አያት እንኳን ቢሆን አሁንም ልጅ ነው በቃ በሷ እይታ አሁንም ሪዓያ የሚፈልግ አሁንም እንክብካቤ የሚፈልግ አድርጋ ታስበዋለችና ያ ነገር ከአይኗ በረጅም ጊዜ መጥፋቱ አለመዘየሩ ይሄ ራሱ አንድ ውስጧ ላይ የሚፈጥረው ነገር ይኖራል። ስለዚህ ቀጢዓቱ ረሒም የሚባለው ወይም ደግሞ ዑቁቁል ዋሊደይን ከሚባለው ነገር ውስጥ እነሱን ቀልባቸው የሚሰብረውን ነገር የሚያስከፋቸውን ነገር ማድረግ ነው። እንደ ረሒም እንደ ዝምድና ቁርጥ አርጎቷቸው በቃ እሱማ ትቶናል እኮ የሚል ስሜት እስኪሰማቸው ድረስ ማድረስ ነው። ስለዚህ በዒድ አጋጣሚ ሙናሰባቶች ላይ የሆነ ጥሩ ማጋጣሚ መጥፎ ማጋጣሚ ሲመጣ በአካል መገኘት፣ መዘየር፣ መጎብኘት ይሄ ከቢር ውስጥ አንዱ ነው። ቢሩል ኡም ቢሩል ዋሊደይን ውስጥ አንዱ ነው። ስለዚህ
በየጊዜው የወር አስቤዛ ብቻ ስለቆረጠ ወይም ስለላከ በቃ በዚህ ተብቃቅቶ አመት 2 አመት 3 አመት እናቱን ሳይርቆ መቆየት ይሄ ليس بارا بوالديه እየቻለ ማለት ነው። نعم አንዳንዴ እናትም ትረዳለች የኑሮ ሁኔታ አስገዳጅ ይሆንና ወይ ውጭ ሀገር ሄዳለ ስራ መምጣት ማይችልበት ፍቃድ ማያገኝበት ወረቀቱ ላይ ስተካከል ይችላል። ብዙ ምናቀው ነገር ስለሆነ ብዙ አረብ ሀገር ሄዱ ወንድሞች እህቶቻችን ወይ በባህር ይሄዳሉ። ጥሩ ነው ማለት ሳይሆን ሆነ ተከሰተ በዛ በኩል አድርገው በህገ ወጥ መልኩ ያው ሰዎች ካስቀመጡት ህግ ይወጣ ማለት ነው ሸሪዓ ሳይሆን ከዚያ ውጪ በሆነ መልኩ ይወጡና ዛኪሩ በኋላ ለመመለስም ለመቆየትም ችግር ላይ ይሆናሉ። እና በእንዲህ አይነት ሐል ላይ እንደምንም ትንሽ ነገር ከስቤ እናቴንም ለማስደሰት ይያሉ ገንዘብ እየላኩ አብሽሪ የሚሉ ይኖራሉ። على الاقل ዘመኑ ያመጣውን መገናኛ መስዘዴዎች በመጠቀም በስልክ በመደወል ቢሆን ድምጿንም በመስማት ድምጽንም በማሰማት ይሁን ዛሬ ቪዲዮ ኮል የሚባል ነገር አለ። እንደው ብዙ ነገሮችን ሊያቀል ይችላል። እንደው እንዳየችው ልትቆጥር ትችላለች እንደው መልኩን ስታየው እንደው እና ሌሎችንም እንዲህ አይነት ዘዴዎችን በመጠቀም ሩቅ የሆኑ ልጆች እናቶቻቸውን አባቶቻቸውን ሳይረሱ ሁኔታዎች እስኪስተካከልላቸው ቢሆን እንደው ማዕዙር የሚሆንበት ሁኔታ አለ። ያንን ነገር ያመቻቹ መቀጠል ይችላሉ። ግን አገር ውስጥ ሆኖ ብር ማውጣት ስለማይፈልግ ብቻ ተሳፍሮ እናቱ ጋር ለምሳሌ እናትየው ገጠር ትሆናለች እናቱ ጋር ሄዶ አይቶ ዘይሮ ለመምጣት ይሄን ብር ባስቀምጠውና እንትን በገዛበት ሶፋ በገዛበት ቴሌቪዥን ትልቅ ማድረግበት ምናምን ይያለ እናቱ ዛ ካየችው ረጅም ጊዜ ሆኗታል ተጨንቃለች። እሱ ግን እዚህ የቤት ዕቃ ያማረጠ እንዲህ ያደረገ የሚዘገይ ይሄ ሰው የእናቱን ቀልብ የሚሰብር ነው የሚሆነውና አቅ ነው የሚሆነው። ስለዚህ ገንዘብ ብቻ ወይም ብር ብቻ በቂ አይደለም። ግድ ሌሎችም ማድረግ የሚጠበቅብን ነገሮችም አሉ። እነዛ ማድረግ በ0991 መጨረሻው 73 የተላከልን ጥያቄ አለ። ከዚህ በፊት የሚጠይቅ ነው። አሰላሙ አለይኩም ጥያቄ ለሞተ ሰው ይሁን ብሎ ነይቶ ሰላዋት ማውረድ ማለት ይቻላል ወይ? አመሰግናለሁ ይላል። ለሞተ ሰው ثواب ይሁንለት ያኒ አጅሩ ይድረስለት ከሆነ አው እንደዛ ነው። ለሞተ ሰው ሰላዋት ማድረግ ሲባል እኛ ሊላህ ብለን ሰላዋት አውርደን نطيع الله تعالى يا ايها الذين امنوا صلوا عليه وسلموا تسليما ትእዛዝ ነው ጧዓ ነው ዋጅብ የሆነበት ሁኔታ አለ ሶላት ላይ። ከዛ ውጪ ደግሞ መንዱብ ሙስተሐብ የሚሆንበት ጧዓ ተቀሩብ የሚሆንበት ቦታ አለ። በዚያ ንያ ነይተን 100 ሰላዋት አድርገን አሁን ዑለማዎቻችን ተንቢህን እንደ ልማድ አድርገው በተዓዚያ ቦታዎች ላይ በመውሊድ ቦታዎች ላይ በሊቃዎች ላይ የሚቀሩት لأنه يحث على الإكثار من الصلاة على النبي صلى الله عليه وسلم يعني ነገር አጋዥ ስለሆነ ነው። እና በዚያውም መሃል ላይ የሚተላለፉ መልእክቶችንም እየሰሙ ደግሞ እየተጠቀሙበትም ይሄዳሉ። ያኒ ሷዋቡን ትክክለኛው ማለት ነው። አንዳንድ አኽጣዎች አይጠፉበትም። ያ ተንቢህ ይፈልጋል። እና ሶላዋቱ በሚደረግበት ጊዜ የሚደረገው ጧዓተ ሊላህ ነው የምናደርገው ያ አላህ የሚወደው ጥሩ ስራ ነው ብለን ያን ካደረግን በኋላ ثوابون አላህ ተዓላ ثواب ይሰጠናል ብለን ነው እምነታችን። ይሄ ሸርዓን የምናገኘው ነገር ስለሆነ ከሸርዕ የምናቀው ነገር ስለሆነ من صلى علي صلاة واحدة صلى الله عليه بها 10 ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ 10 ሶላዋት ረህመት ይገኛል ማለት ነው። የተሰጠውን ሐሰናት 10 ሐሰናት አለው 10 ሰይአት ይራገፍለታል ሚልም አለ 10 ደረጃ ይጨምራል። ብዙ ነው በሶላዋት የሚገኘውና ያቺን የከሰባትን ነገር የአጅር ነገር የሚያስደስተው ምንድነው? ካንተ ላይ ተወስዶም አይደለም የሚሰጠው ያንን የሚመስል ثواب ኢህዳ እንደማድረግ ነው። ያው ሰውየው ሲል ثوابون አድርስልኝ ነው የሚለው። ስለዚህ ለሞቱ ሰዎች ለአምዋቶች ኢህዳ ማድረግ ይቻላል። እኛ በምንሰራው ስራ ጥሩ ስራ እነሱ እንዲጠቀሙ በጥሩ ስራችን እነሱ አይጠቀሙ የሚል ምንም አይነት ማስረጃ ስለሌለ ምንም አይነት إنما
الذي في الحديث إذا مات ابن آدم انقطع عمله إلا من 3 منه سويه راسو سيكسبو ينبرو سرا تقوارط ነው انقطع عمله ነው የሚለው ሐዲሱ ራሱ عمله የራሱ ስራ ተቋረጠ ነው እንጂ ሌሎች የሚጠቀምባቸው መንገዶች ግን የሉም የሚል ግን የለም። ለብዙ አመት ግን ይሄ መከልከያ ሆኖ ቆይቷል። ይሄ ከሐዲሱ መልእክት ውጪ እኮ ነው ማስረጃ አድርገው የሚያቀርቡት ከሐዲሱ መልእክት ውጪ ነው። የሰው ልጅ ሲሞት ናም የተለመደ ነው ይሰራ የነበረው ይሰግድ የነበረው ይጾም የነበረው ይዘክር የነበረው ይቀራ የነበረው በሱ በኩል የሚገኙ በሱ በቀጥታ ይሰራቸው የነበሩ ስራዎች ይቆማሉ። ለምን ከዒባዳ ቆማል። በቃ አሁን ቀብር ውስጥ እንኳን ቢሰግድ እንኳን لا يتجدد له الثواب ነው የሚባለው። ይሄ እዛ ውስጥ ያለው ተለዝዘን የሚሰራ ነገር ነው። ለምን የሥራ ጊዜ ዱንያ ነችና ለርካታ በቃ እንደው የሚያስደስተው ነገር ስለሆነ ማለት ነው። እሱ ይሰራ የነበረው ነገር ተቋረጠ ማለት ግን በሌላ ሰው ስራ አይጠቀም ማለት ግን አይደለም። ከሶስቱ ኢላ ሚን 3 ተብሎ صدقة جارية أو علم ينتفع به أو ولد صالح يدعو له ስለዚህ በወለድ ሷሊህ يدعو له ይጠቀማል። ሶስቶቹ صدقة جارية ነው ቀጣይነት ያለው صدقة የማይቋረጥ። ሁለተኛ የሚጠቅም የሆነ ዒልም አስተላልፎ ከሄደ አላህ ይወፍቀን እኛንም የሚጠቅም ዒልም ከሚያስተላልፉት አላህ ያድርገን በጥሩ ንያ። ሁለተኛ ሶስተኛ ደግሞ ሷሊህ ልጅ ተቶክ ሄደና ዱዓ የሚያደርግለት ከሆነ በሷሊሁ ልጅ ዱዓ የሷሊሁ ልጅ ዱዓ እኮ ዒባዳ ነው። الدعاء عبادة أي طاعة ራሱ የሚጠቀምበት ነው አይደል ልጁ مع ذلك እናት አባቱን ይጠቅማል ወላጁን ደግሞ ይጠቅማል። ስለዚህ ሌላው ሰርቶት ይሄው ተጠቀመ። ይሄንን አስመልክቶ ዑለማዎች ይላሉ ትልቁ መይት በሐይ ስራ መጠቀሙ ትልቁ ማስረጃ መሽሩዕየት ሶላት الجنازة ነው። ሶላቱ الجنازة ዋጅብነት ሙስሊም ሲሞት ሐቅ አለው ሶላቱ الجنازة ይሰገድበታል። يعني ኢላ መስቱስኒ ይሄ እስቲስና የሚደረግ ጽንስ ሆኖ ከተጨናገፈ የመሳሰለው ከዛ እስቲስና የሚወጣሉ። ይሄ ግን ሙስሊም ለምን የአንድ ቀን ልጅ አይሆንም? ለምን አንዲት ደቂቃ አልቅሶ ለምን አይሞትም? ልጁ ገና በተወለደ ማለት ነው። يستحق ሐቁ ነው። ይሄ ሶላቱ الجنازة ምንድነው? መቼም ቻው እንደማለት እኮ አይደለም እኮ የሶላቱ الجنازة ማለት እኮ ስንብት ሰላምታ እኮ ማለት እኮ አይደለም። انما هي طاعة يثاب عليها المصلي يسجدوا عند قراط አለው ይባላል አይደል? አጅር የሚገኝበት ነው ሰውየው የሚያገኝበት። እሺ ነፍዑ ለሰጋጅ ብቻ እንዲሆን ተብሎ መሽሩዕ የተደረገ ነገር ነው አይደለም። ሰጋጅም ነፍዕ ያገኛል። እንዲያውም በዋናነት ሙንተፊዑ ማን ነው? መይቱ ነው። በዋናነት ሙንተፊዑ መይቱ ነው የሚጠቀመው ማለት ነው። ስለዚህ እኛ መተን ሶላቱ الجنازة ላይ ምን እናደርጋቸውን ስራዎች እስኪ ለብቻ እናያቸው። ነይተን ተክቢረቱል ኢሕራም እናደርጋለን፣ ዚክር ነው። ፋቲሓ እንቀራለን፣ ቂራአቱል ፋቲሓ። الصلاة على النبي እናወርዳለን። الدعاء للميت እናደርጋለን። መጨረሻ ላይ ለመይቱ ራሳችንን ዱዓ አድርገን እናሰላምታለን። መሃል ላይ ካሉት ተክቢራዎች ጋር የተخلله الذكر ማለት ነው። ዚክር መሃል ላይ እየገባ ፋቲሓ ነው፣ ሰላዋት ነው፣ ዱዓ ነው። ነቅሶ ቤቱን መጣ አህሉ ሱና የገባቸው ሰዎች ጋር ብንሄድ ምንድነው የሚደረገው? ፋቲሓ ነው፣ ሰላዋት ነው፣ ዱዓ ነው። መሃል ላይ አዝካሮች ተስቢህ፣ ተሕሚድ፣ ተህሊል ይደረጋሉ። ሱብሓነላሂ ወቢሐምዲሂ ሱብሓነላሂ አልዓዚም ይባላል። እስትግፋር ይደረጋል። ስለዚህ ይሄ የሶላቱ الجنازة ማዕና ነው እዛ ላይ ያለው ነገርና መይት እንዲጠቀም ተብሎ ነው ዑለማዎቹ ይሄን ነገር የሚያደርጉት። ታዕዚያ ቤት ስንሄድ የተለመደ አንዳንድ ሰዎች ከመጡ በኋላ እንደው ብልሽት የታረጉት እንጂ ሱብሃንአላህ ፋቲሓ ከሚቀራ ስለ ፖለቲካ ቢወራ ደስ የሚላቸው ሰዎች መጡ። አላሁ አክበር። ፋቲሓ ከሚቀራ የዛሬ ግጥሚያ የአርሴናልና የማንቸስተር ግጥሚያ እንዴት ነበር የሚሉ ሰዎች ቢያወሩ ተዋይሏቸው። ፋቲሓ እንቅራ ካለ ግን ክልክል ነው የሚል ሰው መጣ። لا حول ولا قوة إنا لله وإنا إليه راجعون። እና ምንድነው ያደረገው ይሄ ሰውዬ? قرأ الفاتحة وليس فيه ثوابا بلا ይሄንን አደረሰለት ብሎ አላህን ለመነ። ቆይ እኛ ዝም ብለን እጃችንን አንስተን ተዓዚያ ቤት ባንሄድም
ቤታችን ባለበት ያ ረብ የእከሌን ሰዋብን አብዛለት ሰዋብን ጨምርለት ብለን የሞተውን ሐሰናቱን አብዛለት ብለን ዱዓ ብናደርግ ይቻላል ወይስ አይቻልም? ይቻላል። እኛ ጥሩ እንደማለት እኮ ነው። ዱዓ ምናረገው ዚክር አድርገን ሶላዋት አድርገን ዱዓ ስናደርጉ አህደይና ለሁም ሰዋበል ቁርአን ለለን اللهم أوصل لهم ثواب القرآن من لو أبزال لثنو يتاي يا حسنات ولا حسنات جمر لث يرجع منو أدلهم هنا بوليتيكا بيورا أصلا نقد بيورا هراي نجركو أنتنا نايهم من أبي يتبالنا ندي غيبة والعياذ بالله سوسي مت أماكن ولا موسيقى با إنه كون تنارجونه كواج ورورون يالو سبرساتهم ميت تمام مبت ندزي كم يهون مجلسو هي بيهم من ما يمسلاتشو ሶላዋት ሲባል ግን በቃ ቀንዳቸው የሚቆም ሰዎች ለምን ተባለ ብለው حرام ነው እያሉ የሚነሱ والعياذ بالله تعالى እንደው እንደ መጅሊስ እንኳን መተው ሰዎች ተዓዚያ ሊደርሱ ሲመጡ ወንድማቸው በጋራ ሶላዋት እናርግ ቢሉና መጅሊሱን ለሶላት ቢጠቀሙበት ምን ችግር አለው? ዱዓ ተደራረገው ስቢሂዱ ሰበርሳቸው እንደምን ችግር አለው? ለመይቱስ ዱዓ ቢያረጉለት ምን ችግር አለው? ሌላ ነገር ሲወራ የሚፈቀድ ዱዓ ሲደረግ ግን ክልክል የሚያደርግ የትኛው ሸሪዓ ነው? አላህ እና ያው ጥያቄውን መልሼዋለሁ ብዬ ነበር። እንግዲህ አንድ ነጥቦችን ያነሳነው ናም ኢህዳ የሚባለው ነገር በዚህ መልኩ ነው። ሰዋብን አድርስለት ለሰው ሶላዋት ማድረግ ሲባል ትርጉሙ ለአላህ ብለን ሶላዋት አውርደን በነብዩ ላይ ሰዋቡን ለመይቱ እንዲደርስ መጠየቅ ማለት ነው። በዚህ ጉዳይ ላይ አንዳንዶቹ ይህንን ሲናገሩ በይነ العلماء ኺላፍ አለው የሚሉት ነገር አላቸው። ምንድነው ኺላፉ ዶክተር? አንዳንድ ጥራዝ ነጠቆች አሉ ዒልሙ ሳይገባቸው የገባቸው አስመስለው የሚያሳዩ ማለት ነው። ተደናግረው ግን በደንብ እንደገባቸው ይሄ በትምህርት ቤት ህይወት ላይ የምናስተውለው ነገር አለ። የሆነ መምህር ፊዚክስ መምህር ሊሆን ይችላል ትንትን አድርጎ መስአላውን ያብራራና ሶል የሚደረጉ መሳኢሎችን በታት ነው አንዳንድ የማይገባቸው ድንዝ ያሉ ተማሪዎች አሉ። ገባችሁ ሲባል አዎ ይላል። በቃ እስኪ ተናገር ሲባል ድንብርብሩ ይወጣል። እና ዒልሙንም እንደዚሁ እንደቀላል ነገር አይተውት ትንሽ ነጠቅ እያደረጉ ያው ነገር ብድግ እያደረጉ ለማውራት የሚቸኩሉ ሰዎች አሉ። በይነ العلماء ኺላፍ ሚለው ጉዳይ يعني ዑለማዎች የጠቀሱት ሐቂቃው ኺላፍ ምንድነው? قبر قار هيدو قرآن بيكرا نهي يدرسل إمام أحمد رحمه الله ورضي الله عنه كان يرى أن لا يقرأ القرآن عند القبر كذابها ناقل كلي أورتوان ይህን ነገር ጃኢዝ መሆኑን ሲሏቸው ያንን አትቅራ ብሎት የነበረውን ሰው ሄዱና ነገሩት ይቅራ ብለው ቀብሩ ጋር ይቀራ ነበር ያዩት። መጀመሪያ እኔ አላየሁትም ሰለፎቹ ወይም ከኔ አስላፎች አላየሁትም ብለው ከልክለው ነበር። እከሌ አንተ ጋር ምንድነው ሲቃ ነው ታማኝ ነው እከሌስ እሱም ሲቃ ነው እከሌስ እንደዛው እንግዲያው እከሌ ደግሞ ከከሌ እንዲህ ብለው ከሷሐቦቹ ጋር ደርሰው እንዲህ አይነትን ሐዲስ ዘግበዋል ሲሏቸው እንደዛ ከሆነ ይቅራ ብለው ኢማም አህመድም ከዚያ ባሻገር ቀብሩ ጋር ሆኖ ሲቀራ የሚለው ገጠሙበት። አሁን ይሄ እንደ ኺላፍ የሚነሳም አይደለም። ኢማም አህመድ መጀመሪያ ባይሆን ብለው ነበር ያዩት። ከዛ በኋላ ግን ፈቀዱ። ይሄ የኺላፍ መነሻም አይደለም። ኢማሙና ሻፊዒ ከሳቸው የሚዘገብ ነገር አለ። ምንድነው? ቀብር ጋር ሆኖ መቅራትን ሙሉ ሁሉም ፈቅደውታል። እሳቸው እንደውም የሚሉት ለው ኹቲመ القرآن كان أفضل ነው የሚሉት። ሙሉ ቁርአን እዛ ቦታ ጋር ቢቀራ የተሻለ ነው የሚሉት። ይሄ ሲቃት የሆኑ መዝሀቡ አይማዎች ነቅል ያደረጉት ነው። ከዚህ ባሻገር ሌላ ቦታ ሆኖ ቀብሩ ጋር ሳይሆን ሌላ ቦታ ሆኖ ከቀራ እንዴት ነው በሚለው ጉዳይ ላይ ግን ከፊሎቹ አይሆንም ብለው ያሉትን አይሆንም ሲሉ ራሱ አይ ይሽተረጡ أن يهدي الثواب ويدمو أن يقرأ بنية إيصال الثواب إلى الميت بميلون شرط على الرجل يلوشو دمو يانن باس تاوسم بلو يتخلالفوا بتنا توهلا لو يقرأوا لزاس كونه درس كيانا بس كقرأوا درس يهون على بميلون ليونتو زيلاينو انجي
يعني ከዚያ ውጪ ያለውም حتى أئمة الشافعية ከመዝሀቡ ኢማም ሌላ ያሉ ትልልቆቹ ኢማሞች ትልልቆቹ የመዝሀቡ ልሂቃን ችግር የለውም ነው ያሉት። እነሱ ራሳቸው ችግር የለውም ነው ያሉት። ሄደው በኺላፍና በረጅም አይቻልም ይቻላል ለመይት መቅራት ይቻላል አይቻልም የሚል አይደለም ኺላፋቸው። እና ይህንን ኺላፍ በደንብ መረዳት ያስፈልጋል። አንዳንዶች يعني አንዲትን አያ وأن ليس للإنسان إلا ما سعى የሚለውን ሰው ሳይ ያረጋው እንጂ የለውም የሚለውን እቺንም እንደ አያ ጠቅሰው ስለዚህ እኛ የራሳችን ሳይ ለራሳችን ነው የሱ ሳይ ለራሱ ነው ብለው አብራርተዋል። طريقة الشرح ነው ይሄ ንግግራቸውን ተአይድ ያረጉበት ነገር ነው። እዚያ ጋር ሄዶ መቅራትን ሳይከለክሉ ሰው ሌላ ቦታ ሆኖ ቀብሩ ጋር ሆኖ ሳይሆን ሌላ ቦታ ሆኖ ቁርአን ቢቀራ ይሄ የራሱ ነው የሚባለው የሰውየው ነው የሚባለው። ስለዚህ ያኛው ሰው ያልከሰበውን እንዴት ለዚያኛው ሰው የከሰበውን እንላለን ሚል ነገር እየተናገሩ ናቸው። ይሄንንም ሸርጥ አድርገው ያስቀመጡት ኢለም ይሁዲስ ሰዋበ ሊልመይት ይሄ የኢህዳ ራሱን የቻለ ሌላ አዲስ መንገድ አለው። ራሱን የቻለ በቃ ሌላ ሁክም አለው። ኢህዳው ስለሚቻል ያንን ካደረገ ግን ችግር የለውም ይሆናል የሚል ነውና ኺላፍ የሚለውን ያለ አግባቡ ተረድተውት በደም ተዓሙቅ ሳያረጉበት እኔ ኹላሳው እንደተናገርኩት قد يكون الكلام أوسع من هذا هي ውስጥ ያለው ሊሰፋ ይችላል። ጭማቂው ግን ይሄ ነው። ዑለማዎቹ ጨምቀው ያስቀመጡትም ይሄ ነውና ማደናገሪያ ብቻ ሰውን ለማሸሽ ግን እኮ ኺላፍ አለው ብትው አይሻልም እያሉ የሚያስተው ሰዎች ሆን ብለው ሰውን ለማታለል ካልሆነ በስተቀር ወይም ደግሞ ራሳቸውም ተደናገረው የገባቸው መስሏቸው ሳይገባቸው ካልሆነ በስተቀር ሐቂቃው እነሱ እንደሚሉት አይደለም። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቆ ፕሮግራማችንን ነው። እናንተ ጥያቄ ያስተናገድን እንገኛለን። አሁን ረፍት አድርገን እንመለስ። ርቃቸው ትጠብቁ እንመለሳለን ኢንሻአላህ። ተመሳሳይ ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። ይህን ፕሮግራም ዘይታችሁ የከፈታችሁ ካላችሁ ጠይቁ ፕሮግራማችን በሱና ቴሌቪዥን ብቻ የሚተላለፈው ጁሙዓ ምሽት 3 ሰዓት እና እንዲሁም ደግሞ እሁድ ቀን 7 ሰዓት በተጨማሪም በተመረጡ ቀናቶች እነዚህ ፕሮግራሞች ይደገማሉ። አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። እቺ በይነል ዑለማ ኺላፍ አለው የምትለው ነገር አሁን ምን ላይ መታለች መሰላችሁ ዶክተር? ምናልባት አስተውላችሁ ከሆነ መውሊድ ላይ መታለች። አሁን በቃ ይሄኛውም ሲዘጋ ቢድዓ ይሄ ብቻ ነው ወይ ቢድዓ ሐሰና ይሄ ሳል አይደለም ይሄ የሚሉ መረጃዎች ሲወጡ በቃ በተለይ በኢኽዋኑ ቡድን ያለው በቃ ይሄ በይነል ዑለማ ኺላፍ ያለው ነገር ነው፣ የፈለገ ይስራ ያልፈለገ አይስራ የሚል በቃ እንደዚሁ ሽፍፍ እናርገው በይነል ዑለማ ኺላፍ አለ። መጀመሪያ እነሱ ሲያወግዙ የነበሩ ናቸው። ከዛ በኋላ ደግሞ የመፍቀድና ችግር የለውም የማለት ነገር ስላለ አሁን ተመልካቾቻችን ይሄ በይነል ዑለማ ኺላፍ አለው የሚባለው ኺላፍ ያላቸው ጉዳዮች ተነጥለው የሚታወቁ ናቸው እንጂ የሚቻሉ ነገሮችን የተወሰኑ ቡድኖች ስለተቃወሟቸው ብቻ ከዛ በኋላ መውጫ ሲታጣ ኺላፍ ያለው ነገር ነው ቢሆንም ባይሆንም ችግር የለውም የሚባል ስላለ ጥንቃቄ ያስፈልጋል ነው ማለት ዶክተር። እንደተባለው ጊዜው ከባድ ጊዜ ነው አሁን ያለንበት። ያኒ ሰዎች ሱብሃንአላህ ሀጀማቱ ዲን አልእስላም ላይ እንቁ መስመር ላይ እየተደረገ ያለው ጥቃት ለማበላሸት ለማቆሸሽ ገጽታው ለመቀየር እየተደረገ ያለው ጥቃት ከባድ ነው በጣም። ሰዎች ጠንቃቃ መሆን አለባቸው። በዚህ ሰዓት ወደ ምሽጎቻቸው መጠቃት አለባቸው። ምሽጎቻቸው ዑለማዎች ናቸው።
በጦርነት ጊዜ በረብሻ ጊዜ ሰዎች ሜዳ ለሜዳ አይዞሩም፣ መንገድ ለመንገድ አይዞሩም፣ የታወቀ ነው። ትንሽ እንኳን ግርግር ካለ እናትም ተጨንቃ ልጆች ግባ ግባ ወደ ቤት ግባ ቶሎ ብላ ነው ሰብስባ ቤቷን ታስገባው። ህፃን አይደለም አዋቂውን እንኳን ልጇን እንኳን ወጣቱን እንኳን የደረሰውን እንኳን እና ለራሳችንም እናውቃለን የሆነ ግርግር ረብሻ ጥይት መታኮስ ምናምን ቢኖር ራሳችንን የምንጠብቅበትን ነገር ነው የምናደርገው። ይሄ የተለመደ አስተሳሰብ ነው ማንኛውም ሰው የሚያደርገው። ፍርሃት ወይም ደግሞ እንደው ዝም ብሎ ባዶ ቦቅቧቃነት ሳይሆን ይሄ የማይመለከተኝ ወይም ደግሞ እኔ ለጥቃት ሊያጠቃኝ የመጣን ሰው ደረቴ መስጠት የለብኝም፣ እኔ ራሴን መጠበቅ አለብኝ ከሚል አሁን እያስተዋልነው ያለነው ነገር እንደዛ ነው። የጊዜው ደግሞ እየባሰ ነው የሚመጣው። ሱብሃንአላህ በጣም በሚገርም መልኩ እየተባባሰ ነው የሚመጣው። አይነተ ብዙ ነው አይነቱ። አንዳንዶች ሐቅን የሚያሳውቁ ሐቅን የሚያሳዩ ለኡማው የሚጨነቁ በቃ ለአንድነት የሚያስቡ የሚጨነቁ መስለው ኡማውን የሚታደጉ መስለው ግን ውስጥ የሚገዘግዙ በጣም የማይነኩ ነገሮች የሚነኩ መነካት የሌለባቸውን ነገሮች የሚነኩ እንደ ርዕስ በቃ ያለቀለትን ነጥብ ዑለማዎቹ ጨርሰውት አድቅቀውት ሁክሙን አስቀምጠውት የሄዱትን ነጥብ እንደገና ለድርድርና ለውይይት ያኒ ቢሸርሸርም በማይጨንቃቸው መልኩ ማለት ነው አዳዲስ ሐሳቦች የሚፍለቁ አዲስ አቋም የሚፍለቅ የሆነ አዲስ ስምምነት ላይ የሚድረሱ ልክ በዚህ አይነት መልኩ ሌላ ፊትና ማለት ነው። ያኒ የዲንን መሰረታዊ ነገሮች በሚነካ መልኩ ማለት ሰዎች እያንዳንዱ ርዕስ ምንም ችግር የለውም አሁን እየተወያየንበት ከዛ በኋላ አንተም የራስህን የራሴን ይዤ እሄዳለሁ ተወያይተን ስንጨርስ ብለው ማይነኩ ነገሮችንና ማይደፈሩ በፍጹም መደፈር የሌለባቸውን በቃ ተጠብቀው መቀጠል ያለባቸውን ነገሮች እየነካኩ ነው ያሉት እና ይገርመኛል። አሁን በነገራችን ላይ የሚፈልጉት እኔ እንደምገምተው የሚፈልጉት ያው ዑለማዎቹ ተወያይተውበታል እንዲባል ነው። የትኞቹ ዑለማዎች ጩጫኖች እንበላቸው ወላ አሁን ይሄ ብቅ የሚሉ ፌስቡከሮች ቲክቶከሮች ምናምን ትንሽ ሚዲያ ላይ የታወቁ የተወሰነ ኪታብ የቀራሩ የሆነ ዩኒቨርሲቲ መርቅ ያለው የሚል እንደዚህ የሚል ከዛ በኋላ ይመጡና ለወደፊቱ ትውልድ ምን ሊባል ነው ካሁን በኋላ በዚህ ጉዳይ እንዳትከራከሩ ሁለት አይነት አቋም አለ ሙስሊሙ መሃል ሊባል ነው። አንደኛው አቋም ይቻላል የሚል ነው፣ ሌላኛው አቋም ደግሞ አይቻልም የሚል ነው። ሁለቱም ሙስሊሞች ናቸው የገጠሙበት። ከዚህ በኋላ ሁለቱንም ይዛችሁ ሂዱ ሊባል እኮ ነው። እንደው አይሆንላቸውም እንጂ አላህ ዲኑን ይጠብቀዋል። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብለዋል። ለን ተኽልወ አልአርዱ ሚን ቃኢሚን ሊላሂ ቢሑጀጂሂ ምድር ላይ ዲኑን የሚጠብቁ ሰዎች ሐቅን ይዘው የሚያስኬዱ ሰዎች አይቋረጡም። ሊቀንሱ ይችላል፣ ቁጥራቸው ሊቀንስ ይችላል፣ ሊመናመን ይችላል፣ ግን አያልቁም። ሁሌም እየቀጠለ ይመጣል። ይሄ ሐቅ አይቋረጥምና ኢላ ማሻአላህ። ስለዚህ እንደ ሙከራቸው በአሁን ሰዓት ያለውን የዋህ ወጣት ከሁለቱ ጎራ በቃ ወደ አንዱ መሆን ትችላለህ። ምርጫ ነው አርገው ሊያሳዩት ነው የፈለጉት። ምርጫ ነው هذا بين العلماء فيه خلاف የሚል አይነት ነገር ይረጩታል። ሁሉ ነገር ሲመጣ فيه خلاف ታዲያ አሁን እኛ መخላለፍ ነው ወይስ አንድነት ነው የሚሻለው ይሉታል። አንድነት የሚባለው ነገር ምን ሆነ የሚያለያዩ ጉዳዮች ሳይቀሩ እንደ ምርጫ አንድ ሆነንባቸው መሄድ እንችላለን ማለት መጣ። ያ አላህ አንድ ሲባል አንድ ሐቅ አለና ና ወደዚህ ገባና አብረን እንሂድ እኮ የሚያባት ነው። ትክክል ነው። ወደ ሐቁናና አብረን እንሂድ። የነገሩ ክፋት ወዴት እንደደረሰ ያየን ነው። ሶስቱ ሃይማኖቶች አንዱን እንዳያከፍርና አብረው በአንድ ጥላ ስር አምልኳቸውን መፈጸም ይችላሉ የማለት ደረጃ አልበይቱል ኢብራሂሚ የሚባልን ቤት ገንብቶ አንተም እዛው ገብታችሁ አምልኳችሁን ፈጽሙ እስከ ማለት ደረጃ ነው የተደረሰው። ሰዎች አልገባቸውም። አንዳንዶች
ስለዚህ ጉዳይ ስናወራ ይሄ የአንድነት ጸር በቃ አንድነት ማይወድ እንደዚህ እያሉ ይተቻሉ። አቅላቸውን መርምሩ መጀመሪያ። ሰዎች ምላሳቸውን ሌላ ሰው ላይ ከመሰንዘራቸው በፊት አቅላቸው እንደው ራሳቸው ጤነኛ ናቸው ይሳረሉ ራሳቸውን ማየት አለባቸውና እነዚህ ሰዎች እየተጫወቱ ነው፣ በእሳት ነው የሚጫወቱት። ግን ወላሂ አንዳንዶች ቀላል እየመሰላቸው የሚያስተካክሉት እየመሰላቸው ወይም ጥሩ ነጥብ ማስቆጠር ሊወጣሉ ብለው የሚንደፋደፉ ሰዎችም አሉ። ፊክራው ከመሰረቱ ፊክራው መስተካከል አለበት፣ አካሄዱ መስተካከል አለበት። የሚያራምዱትም እኮ ሌሎች ናቸው፣ ከጀርባ ዓላማ ያላቸው። ዛሬ ትክክል ዛሬ ከነሳራና ሙስሊም እኮ ውይይት ያደርጋሉ። ግን ታውቁ ነው ሙስሊሙ ይሄ ነገር ሐቅ ነው ላሸክ እውነተኛ ዲን እስልምና ነው ብሎ አምኖ ምናልባት በውይይት ያንን ሰው ወደ ኢስላም ካመጣሁት ብሎ ነው የሚተገው የሚጠራው እንጂ የጋራ ነጥብ ይዘው ሊወጡ አይደለም። እሱ ግማሹን ሰጥቶት ያኛው ደግሞ ግማሹን ሰጥቶት በቃ ተካፍለናል አሁን አንድ ሆነናል ሊባባሉ እኮ አይደለም። የእንደዚህ አይነቶች ግን አሁን በአብዛኛው ውይይት እያሉ መድረክ ላይ የሚታዩ ነገሮች ግን هدفاتهم كلش أرجو سنة لاسكمتو يهونا دبك مياسفرا مياسجا نجار كجربا يزوان على زيا انكجوان أهل الحق هي حقنا نو نيالنا سمنا شو زق الجنان بلو متراتي جلالو مناظران ترلقوشو مارغوتال دن إمام أبو حنيفة رضي الله عنه تردد بين الكوفة والبصرة نحو 20 مرة هلالو يا سلام كهايا قزي بلاي تملال سؤال من ملال سؤال برو أهل البدع مناظرة أرقو كان قويا في المناظرة يا سلام كسر أرقو النزيان أهل الباطل رتب سووش حق دي بيّن الله جو يقا بقاران نرولو أرلم سيمتو بقى معتزليهم يهون نقر يستنيناني يهون نقر ستتشو تكافلا أننا معتزليش عندنا لو الجلج تيازو لي أنا سوارنا ذلك ما بزن يوم يفلقوا يمجر شو هدف من دنو كزي ويجت سيبال سووش ميعلموت يهي بنقورا ويندمو بچك بقى عندنا تبلو يالتقنيون وطيت بزي وكل ما ينيتم ديهن يشلال يسووشنا عمرو بمرتات مالتنو بحقيقة የሚያሳምኑ የሚመስሉ ነገሮችን በመጥቀስ ይሄው እኛ ለድርድር ቀርበናል ችግር የለውም ተዋይተን ከዛ በኋላ ግን ወንድማማችነታችን ግን ይቀጥላል ይላል። አንተ በመንገድህ እኔ በመንገዴ ወንድማማችነታችን አስለን ወንድም ያረጋህ ምንድነው? ወንድማማችነት ያረጋህ من كانت العقيدة الحقة እውነተኛው ዓቂዳ ከሆነች ወንድም ያረጋች እሱም አንተም አንድ ውስጥ ስትገኙ ነው ወንድማማች የምትሆኑት። የተለያየ ጎራ እምነት ይዛችሁ በምን ነው ወንድም የሆነው? አገናኛ ዓቂዳ አላገናኛችሁ። ስለዚህ የውሸት ወንድምነት ነው ይሄ። የእውነተኛ ወንድምነት አንድ እምነት ውስጥ ያሉ አንድ ዓቂዳ ላይ ያሉ በተወሰነ መሳኢሎች ላይ بين العلماء እንደነበረው አይነት ኺላፍ ልዩነት ሲመጣ ሙናዘራ ያደርጋሉ። بين العلماء ነበርኩ بين الحنفية والشافعية ሙናዘራዎች ነበሩ። ምንድነው ይሄ? የሙጅተሂዶች ራእይ እንደሆነ ታውቁ ነገር ግን ሁሉም መዝሀቡ የያዘው ሁጃ የበለጠ አቅዋ ነው በሚል ሙናዘራ ያደርጉ ነበር። እነዚህን መሳኢሎች አውጥቶ በሌላ መሳኢል ተክቶ ይሄ ማለት ልክ እንደዛ ነው። بين الشافعية እንደነበረው ኺላፍ في مسائل من المسائل الفرعية يعني كمسائل فرعية ውስጥ ወይም ደግሞ ከዝርዝር ሸሪዓዊ ህግጋት ውስጥ በአንዱ ላይ እንደሚወያዩት አይነት አድርጎ መቅረጽ ትክክል አይደለም፣ አግባብም አይደለም። ስለዚህ እዚህ ውስጥ የገቡ እንወያያለን የመሳሰለው ብለው የገቡ ካሉ አቋማቸውን አውቀው ሐቁን ይሄ ነው ብለው መጨረሻው መዳረሻም አውቀውት ይግቡ فلا ينبغي أن يكونوا أداة لغيرهم يعني لا سو مساريا هونو ግን ተገልግለውባቸው ይጥሏቸው ነገ ደግሞ ሌላ ያነሳሉ ይተቀሙባቸዋል ይወረውራቸው ሌላ ያነሳሉ ለሚፈልጉት አጀንዳ ማሳኪያ እንዳያረጉባቸው ግን ወደ አቅላቸው ተመልሰው ماذا يخدم ይሄ የምሰራው ነገር ምንን ይخدማል ዲንን ነው የሚخدመው
ወይስ የሰዎችን አጀንዳ ነው የሚከደው? እነሱ በዚህ በኩል ተሰጥቷቸው በስድብ በድብደባ የኔ ነው ሐቅ እናንተ ሙሽሪኮች እናንተ አህሉል ባጢል እናንተ አህሉል ቢድዓ ምናምን ብለው ያልተሳካላቸውን ነገር ከዛ ትንሽ ቆይተው ደግሞ እኛ እኮ አንድን ወንድማማቾች ነን በአንድ ላይ መሄድ አለብን ምናምን ያሉትን በዚህም ወሬ ያልተሳካላቸውን እስኪ አሁን ደግሞ ሙናበራ እናርግና 0-0 ወጥተዋል አንድ እኩል ወጥተዋል ተብሎ ስለዚህ ሁለቱም ጋር ሐቅ አለ ማለት ነውና ይፈልግ ይሄን ያዝ ያልፈልግ ያኛውን ያዝ የሚል ድምዳሜ ሊሰጥበት ይሄ خبيث የሆነ አጀንዳ ነው። ነገሩ ብዙ ያስወራል እንደው ፍሬን ያዝ ካላረገ መስተቀር ይላል። መርሐባ ዶክተር መቼም ያው ወቅቱ ነው የወቅቱን እንደዚህ ያው በስፋት እንድናየው የሚያደርገው ማለት ያው በተለይ ወጣቱ ክፍል በሴትም በኩል ያሉ በሴትም በወንዱም በኩል ያሉ የአቂዳ የኺላፍ ሆኖ ላኢላሃ ኢላላህ የሚለው ይሰበስበናል የሚል ማጫወቻ ሲጨምሩበት አቂዳ 2-3 የለው አንድ ነው። አቂዳ ምንድነው? ከተለያየም በኋላ አስለለም ይሄ ሁሉ ኺላፍ ይሄ ሁሉ አንዱ አህሉ ሱናዎቹ በሙዕተዚላዎቹ ላይ ያን ሁሉ ኪታብ ያዘጋጁት ምን ያስፈልጋል ማለት ላኢላሃ ኢላላህ ከሚሰበስበን ከሆነ የሁሉ ልፋት የሁሉ ድካም ኢብኑ ተይሚያ ላይ የተደረገውና የተወሰነበት ነገር ምን ያስፈልጋል ላኢላሃ ኢላላህ ምን ከሆነ ብሎ የማሰብና ዞር ብሎ ምንድነው ይያሉ ያሉት። እንደገና ደግሞ እነዚህ ሰዎች ራሳቸው ዞር ይሉና መስጂድ የሚረብሹት እነሱ ናቸው። ኢማም የአህሉ ሱና ኢማሞችን የሚያፈናቅሉት የሚያባርሩት እነሱ ናቸው። በተግባር የሚሰሩት ይሄንን ነው። በንግግር ግን መተው ሁላችንም እኮ ላኢላሃ ኢላላህ የሚለው ይሰበስበናል። የአህሉ ሱና ዑለማዎችን የኩፋሮች አዳዎች ናቸው። በተለይ ታውቁታላችሁ እዚህ የነበረው ከ3 ዓመት ከ4 ዓመት በፊት ትልልቅ መሻይኾች የነበሩትን እንዴት ከነበሩበት አመራር እንዳስወጧቸው እናውቃለን። ላኢላሃ ኢላላህ የሚሉ ከሆነ ለምን ማስወገድ አስፈልገ? አመራር ላይ ችግር ካለ እሱን እንግዲህ ተወያይቶ ማድረግ ነው እንጂ እስከ መቀየር የሚያደርስ ነገር የለውም። የዓቂዳ ችግር ስላለ ነው ሐቂቃው እንጂ የዓቂዳ ችግር ባይኖር ኖሮ የዚህ ሁሉ ነገር አይደርስም ነበር የሚለውን ወጣቶች ያው ነቃ ብለው መከታተል አለባቸው ነው። ይሄ መልእክት ወሳኝ መልእክት ነው። ያኔ እንደ ዘመኑ እንደ ቦታው እንደ ሁኔታው ተሰሩፍ ማድረግ ያስፈልጋል። ጥንቃቄ የሚያስፈልግበት ቦታ ላይ ጠንቃቃ መሆን ራሓ መሆን የምንችልበት ቦታ ላይ ራሓ እንሆናለን። ስለዚህ ሰው በቀንና በማታ ሲሄድ እንኳን ልዩነት አለው። ማታ ሲሄድ ኢህቲያጥ የበለጠ ያደርጋል ብዙ ማይታዩት ነገሮች ስለሚኖሩ። ስለዚህ ሜዳ ላይ ስትሄድና እንደው ገጠራማ ቦታ ላይ ሳር ያለበት ቦታ ስትሄድና አስፋልት ዳር ስትሄድ አንድ አይደለም። የሆነ አደጋ የሚጋረጡበት ቦታ ላይ ጥንቃቄ ታደርጋለህ። ስለዚህ እኛ አሁንም እንዲህ አይነት የተለያዩ ቆዳቸውን ቀይረው መልካቸውን ቀይረው መተው ሌላ መምሰል የሚሞክሩ ሰዎችን ሐቂቃቸው ማወቅ አለብን። እውነት ተቀይረው መተው ተስተካክለው ቢሆን እኮ በጣም የሚያስደስተን ነገር ነበር ወደ እውነታው ይመጡ። ግን የውሸት አንድነት የውሸት ጨዋታ በቃ ይሄ ማሞኘትና ልብላህ ተጋደምልኝ ልረድህ አይነት ደስ ማይል አይነት አካሄድ ነው የሚያደርጉት። ይሄ ሙባለጋም የለበትም። ይሄ ወሬ ሐቂቃ ዋቂዕም እንዲህ ስለሆነ በከሊማ ማንሰግድም ብለው ለብቻቸው ጀማዓ አስረው እነሱ ቤት ሰገድን የሚሉት ሙሽሪክ አድርገው ስለሚያዩት ነው። በነገራችን ላይ ይሄ ትናንትና ወሬ ነው በቃ አሁን ተትቷልና የሚሉ ሰዎች አይጠፉም። አልገባችሁም? እስከዛ ድረስ ኮሜንቶች ላይ የምናየው እኮ አለ እኮ አንተ ሙሽሪክ ቆይ ይገላሃለሁ የሚሉ ሰዎች እኮ አሉ እኮ እስካሁን ድረስ ማለት ነው። አንድ ሁለት ምናምን የምትላቸው ሳይሆኑ በጣም ብዙ ሰዎች አሉ በዚህ በሽታ የተጠቁ አህሉ ሱናን ሱፊያውን መግደል ነበር የሚሉ ወይ ደግሞ ሙሽሪኮች ናቸው። ይሄ ምንም ጥርጥር የለውም ሽርክ ነው እያሉ በጣም በተደጋጋሚ መድረክ ላይ እየወጡ የሚያወሩ ብዙ ተከታይ ያላቸው በመጠናቸው ቢሆን ማለት ነው ብዙ ተከታይ ያላቸው ሰዎች አሉ። ስለዚህ
ለምን እንወሻሻለን ነው። በእኛ በአህሉ ሱና በኩልም ነሲሐችን ምንድነው? ምክራችን አቋማችን ጊዜያዊ አቋም አይደለም። ዓቂዳችን የሆነች ወንዝ እስክንሻገር ድረስ ብቻ ምን ይዛት ዓቂዳ አይደለችም። መንሃጃችን የሆነ ጥሪ እስክንበላ ድረስ ወይም እህል እስክናገኝ ድረስ ይህም የምንቆይበት እምነት መንሃጅ አይደለም። መንሃጃችን ጀነት ያስገባናል ብለን የምናምነው መንሃጅ ነው። ከጀሃነም እንድንበታለን ብለን የምናምነው መንሃጅ ነው። በዓቂዳ ጉዳይ ወጣ ገባ አያስፈልግም፣ መገለባበጥም አያስፈልግም፣ ዓቂዳን ለድርድር ማቅረብም አያስፈልግም። ዓቂዳ አንዳንዱ እኮ ዓቂዳን የጦስ ዶሮ የሚያደርግ አለ። ወልዒያዙ ቢላህ በቃ ችግር የለውም እንደፈለገ ይሁን ብሎ እኔ ብቻ ምን ቀረህ? ዓቂዳህን ፊዳ አድርገኸው ምን ሊተርፍ ነው? አንተ ምን ተባለህ? ከዛ በኋላ አሕቀር ሚነል ሐሸራት ነው የምትሆነው። ዓቂዳህን ካጣ ምን ቀረው? ሰውየው ምንም አልቀረው። ምን ቀረው? የአንድ ሙአሰሳ ወይም የተቋም ቁልፍ ወይስ መኪናን የቀረው ወይስ የሆነች መንሲብን የቀረችለት የሆነ ስም ምክትል ኃላፊ ምናምን ይሄን ነው። ይሄ ነው እንደ ትርፋችን፣ ይሄ ነው እንደ ጋያችን ዱንያ ላይ ስንኖር። ዓቂዳውን እንደፈለገ ይሁን ብሎ ጥሎት መሻገሪያ አድርጎት እሱን ተረማምዶ የት ላይ ሊሻገር እሱን ጥሎ የት ሊሻገር ምን ይቀረዋል ሰውየው? ዱንያ፣ ጃህ፣ ስልጣን። የኢስላማዊ ሙአሰሳን ለመምራት ሰው ዓቂዳውን ጥሎ መሪ ይሆናል? እንዴት አድርጎ ይሆናል? ድርጅት እኮ ኢስላማዊ ተቋም ከሆነ ዓቂዳውን ፊዳ አድርጎ ዛሬ ጥሎት ተቋም መምራት በምን ሸኽስያ በምን ማንነት በየትኛው እንዲህ አይነት ነገር ላይ ነው እያየ ነው ያለ ነው። በጣም የሚገርመው ዋናው አንድነት ነው ብሎ ዓቂዳው የሚጥል ከሆነ ምኑ ላይ ነው አንድነቱ? እኔ ይገርመኛል ወላሂ። ይሄ አንድነት ያልከውን ነገር ምን ሊጠቅምህ ነው? ለዲን ሊጠቅምህ ከሆነ ጥለኸው መታሃል ዓቂዳህን። እንደው እንደዚህ ከባድ ነው ወላሂ። አላህ ይሁነን። አሚን። መርሐባ። እንግዲህ ዶክተር ከሰዓት አንጻር ነው ለመጨረሻ ወዳደረግነው ጥያቄ እንለፍ። ተመልካቾቻችን እስካሁን ያደረግናቸውን በተለይ ፕሮግራሞችን የተላከላቸውን ፕሮግራሞችን እያዩ ነገሮችን ማጤንና ማስተዋል ይችላሉ። ያው በየጊዜው ነገሮችን የሚገለባበጡት እነማን እንደሆኑን እያስተዋሉ እንደሚራመዱ ነው ተስፋችን ኢንሻአላህ። በ0961 መጨረሻው 09 የተላከልን ሰላም አለይኩም ሙሐመድ ነኝ ከአዳማ መሰለኝ የሚለው ለአላህ ዛት አለው ስንል ምን ማለታችን ነው ይላል። አላሁ ተዓላ ዛቱን ሙተሲፉን ቢሲፋት ይላሉ ዑለማዎች። ዛቱላህ ይላሉ። ዛቱላህ ማለት ሐቂቀቱላህ ማለት ነው። ያኒ እሱነቱ ወይም ደግሞ ሐቂቀው ማለት ነው። ያኒ ዛት ሲባል አካል አለው ማለት አይደለም። ከአላህ ሌላ ላለ ዛቱ ስንል አጅሳም ነውና ከአላህ ሌላ ያለው ዛቱ ሸይ የዚህ ነገር ዛቱ ስንል አካሉ ለማለት ይሆናል። ስለ ፍጡር ስናወራ ስለ ፈጣሪ ስናወራ ግን ራሱን መድገም አይቻልም። ምክንያቱም ስለ ኻሊቅና ስለ መኽሉቅ በአንድ አይነት መልኩ አይወራማ። መኽሉቅን ዛቱል ኢንሳን ስትል ጂስሙሁ እንደማለት ነው። ከላይ ከአናቱ ከጭንቅላቱ ከፀጉሩ ጀምሮ እስከ ጥፍሩ ድረስ ያለው ማለት ነው። እስከ እግር ጥፍሩ ድረስ ያለው አካል ዛቱ ጣዊላ ወይም ደግሞ ጣኢላ ስትል ወይም ሚንዳዳ ስትል የዚች ጠረጴዛ ዛቷ ስትል ጂስሙ የተሰራችበት ብረቱ ያለችበት ብረት እንጨት ይሁን ፕላስቲክ ይሁን ምን ይሁን ማለት ነው። ዛቱል መላኢካ ስትል ያ ከኑር የተሰራ የሆነው አካላቸው። ዛቱል ጅን ስትል ያ ከእሳት የተሰራ አካላቸው። ስለ መኽሉቃት በዚህ መልኩ ከአካላት ውስጥ የተለያየ አይነት ሆነው ግን አካል የሚለው ቃል በጋራ ገልጿቸው ምና ይሆናል። እንጨት ሊሆን ይችላል፣ ብርሃን ሊሆን ይችላል፣ ስጋ ሊሆን ይችላል፣ አፈር ሊሆን ይችላል፣ ሌላም ነገሮች ወርቅ ሊሆን ይችላል፣ ብር ሊሆን ይችላል። ሌላም አልሙሂም ዛታቸው የተሰራበት ራሱን የቻለ ቁስ ናቸውና ቁሳቸው እንደማለት የነሱ አካል ማለት ነው። ስለ ኻሊቃችን
ስናወራ ዛቱላህ ስንል ምን ፈልገው አላህ እሱን ሐቂቃውን ማለት ነው። ሐቂቃው ማለት እሱነቱ الذي لا يشبه الحقائق ጅስም ያልሆነን ከመዳሰስ የጠራን ከመሳል የጠራን ከቅርጽ የጠራው ከሐድ ከወሰን የጠራው ከአቅጣጫ ከቦታ የጠራው ዛቱን ሐቂቃውን ማለት ነው ምን ፈልግበት ዛቱላህ ስንል ያ ሐቂቃው الذي لا يشبه الحقائق የማንንም ማንነት የማይመስል ማለት ነው። የአላህ ማንነቱ የማንንም ማንነት የማይመስል የሰውን አይመስልም ለምን ጅስም ነውና፣ የእንስሳን አይመስልም ጅስም ናቸውና፣ የመላእክትን አይመስልም ጅስም ናቸውና፣ ብርሃኑን ምን ይሁን ችግር የለው፣ የጅን አይመስልም ጅስም ናቸውና የማንንም ማንነት የማይመስል ማንነት አለው አላሁ ሱብሓነሁ ወተዓላ ማለት ነው ዛቱላህ ማለት ነው። መርሐባ ዶክተር፣ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ሌሎቹን ኢንሻአላህ በቀጣይ ፕሮግራማችን ላይ እናቀርባቸዋለን። ለሰጣችሁን ማብራሪያ ባረከላሁ። አሚን። ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነበረ። እንግዲህ እንደተመለከታችሁት የናንተ ጥያቄ ለዶክተር ሼህ አቡበከር ሱለይማን አክብረንላችሁ ሸሪዓው ምን ይላል የሚለውን በማጣቀስ ምላሽ ሰጥተውናል ማለት ነው። የተለያዩ ጥያቄዎች ካሏችሁ ላኩልን፣ ኢንሻአላህ የምናስተናግድ ይሆናል። መግቢያችን ላይ እንደተናገርነው ይህ ፕሮግራማችን በጁሙዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚደርስ ሲሆን በተመረጡ ቀናቶች ስክሪን ላይ እንደምትመለከቱት በተመረጡ ቀናቶች ይቀርባሉ። በእነዚህ የአንዱን መርጣችሁ መከታተል ትችላላችሁ በሚመቻችሁ ሰዓት። ምክንያቱም የዲን ጉዳይ ለነገ የሚባል ወይም ደግሞ የሚተው ነገር አይደለም። ያለነው ዱንያ ውስጥ ነው፣ ጥለነው የምንሄድ ዓለም አገር ውስጥ ነው ያለነው። ለቀጣዩ ዓለም የሚያስፈልጉን በግልጽ ተቀምጠዋል። የነዛን ነገሮች ማወቅ ደግሞ ከኛ ከሙስሊሞች ወይም ደግሞ ከአጠቃላይ ሰው ልጆች የሚጠበቅ ነገር ነው። ኢንሻአላህ መልእክታችንን መቋጫ እናደርገዋለን። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እያመሰገንን እንሰናበታችኋለን። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።